ሰሚራ በሚገባ ሰምታለች ከሰማች በኋላ የሆነ አማራጭ አስቀምጣልኛለች ሙባረክ የሰማችሁ ማኮ ይቅርታ አርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ እኔ እንግዲህ ሰምታ ነበር ላ ምንም ያስዋሸኝ ነገር የለም ባፊት ነው እንደመጣች ነው ሰማች ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችሁ ሰሚራ ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች ኢትዮጵያ ዱራ ማለት ነው እኔ እዚህ ጋር ሾረመጥኩ አቡዬ እሱ ከጨረሰ ጠይቅኝሽ እንግዲህ እንደሰማው ሲበኝ ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል ከአንድም እስከ 4 ማለት ነው ይሄ የታወቀና ማንንም የሚያውቅ ሰው ነው ለሷ አልነገርኳትም ለምን አትቀበልን ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አይደለም እሷ ተናገር እኔ ልተው መታ ሰምታ ጠየቀች ዝም በይ አልኳት እንደዚህ አይነት ነገር የለም ገባር እንደዚህ አይነት ነገር የለም ብዬ ነገርኳት ከዛ በኋላ መጣለው ችግር የለውም ልጅክን መተት ወስዳለ አለች ከኢትዮጵያ ማለት ነው አይ ልጄ መጥቼ አልወስድም አብራችሁና ወረቀት እዚህ ይሰራለትና ይማር ከተስማማን ችግር የለው አብረን ነው አለን ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት መጣች እንደሰው ተቀበልኳት አብረን እየኖርን ነው ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ ይሄው አሁን ራሱ ማለት ነው ሽማግሌዎች ባሉበት ለቃጣ ቤት ለቃ ነበር ሰሚራ ቤት ለቃ ወጣ ነበር አዎ ሰምታ ማለት ነው ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብይባዬ አንድ ነገር ልንገርሽ እዚህ ጋር እኔ አክብሪያት ለሷ የሰጠሁትን ክብር ለማንም አልሰጠውም መታ ተናገረች አይደለ ተጎዳው የምትለው ነገር ካለ በህግ አግዙልኝ ሰሚራ ማለት ነው አትውጪ አልኳት እኔ ሚዲያ ላይ እንዳትወጪ አልሽ ከተጎዳሽ ተጎዳው እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይቀጣልኝ ቆይ አንዴ ሙባረክ ቆይ አንደኛ ነገር ማንንም ከህዝብ ወይ እነሱ ሸኝተ ከኔ ጋር ትኖራለህ ወይ ደግሞ ከነሱ ጋር ትኖራለህ አለች ቆይ እንደ ሚስት ልንገርክ እሺ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታስ ቤዛች ለስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች ስለዚህ አንተ በኑሮ ስላመቻቸውላት ትራስ አትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስከራለች ቁጭ አድርገ እንደምታኖራት እንድትሰራ እንደማትፈልግ ኦኬ ቁጭ አድርገ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም እንዴት ምንድነው የምትበደለው እንዴ ሁለተኛ ሚስት አገባክባት ሌላ ተቀናቃኝ መጣ የግድ እኔ ደብቄ ውጪ ላይ እንደፈለኩ መሆን አለብኝ ማለት ነው ነው የለብህም ጭራሽ የሚያስፈልግህን ከሚስት ታገኛለህ እንደዛ እንዳልሆን ነው እኮ ሸሪዓ የፈቀደልኝ ይሄ ሸሪዓ ጋር ተነጋገሩ ይሄን ሸሪዓ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ እኔ ግን ስለምስቴ ስለዛ ኮና አይጎዳትም ብለህ ካሰብክ ለምን አልነገርካትም ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስቴ ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ ኒካ አሰር ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጡ አላውቅም እንጂ የትኛው ሴት የፈለገች ኒቃቢስት ብትወድ ራሱ አምና አይ አግባ ትላለች የሚለውን እንግላቴ ማይቀበል አቡዬ ሲጀመር እሱ እንደ ሸሪዓ አይደለም የሄደው እንደ ሸሪዓ አይደለም ሼክም ከሆነ አምጪልኝ እኔ ጠይቀዋለሁ ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ ገብቶሻል እንደ ሸሪዓ ቢሆን ማለት ነው ኡስታዝ የሚል ካለ እሱ ደግሞ ሰው አላት ኢትዮጵያ ያለች ሰው አለ ሰው ነግሯታል ስላለ
ውሸቱን ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱን ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጉዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቻ አይደለም ወይ ደግሞ ምግብ አጥቻ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥኩት። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው። ባከበር ወጥተሽ አትናገሪ እያልኳት ተናገርሻለሁ። ትናገር እሱ ምለው እንናገር ሁሉ ነገር በቃ እንደ ሸሪዓ እሱ ምለው እንደ ሸሪዓ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪዓ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሐቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው ቢዚ ሆኖ ነው በምን ስለዚህ አሁን ይሄን ዝም ማለት ነው። እኔ ዝም ማለት ዛሬ እዚህ ላይ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትጨትና ገርባት አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላቅም። እንደማንኛውም ሰው ጨቅቄው አላቅም። እኔ ዝም ማለት እሱ እንዳሰበውን በቃ ቁጭ ብላለች፣ ተመችቷታል፣ የስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ አይሰጠኝም፣ ያሟላልኛል፣ ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል። አሁን መናገር የፈለኩት ይሄ ሁሉ ዝም ማለቴ ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰቤ ይኸው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያለው ነው። እሺ ሸሪዓ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያላባት ታሳድጊያለሽ? አይደለም ሸሪዓ እንደዚህ አይደለም የሚፈቅደው ሀቡ። ሸሪዓ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪዓ እንደምፈቅዳችሁ ነው የሚለው አይደል? ሸሪዓ አይደለም፣ ስለኔም አይደለም። ሸሪዓ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አሟልቶልኝ የሚሞላልኝ እንጂ አዝቤዛ አይደለም። ገባሽ?
እኔ የምፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ አንድ አለኝ አንድ እርጉዝ ነኝ እንደነገርኩሽ ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል እኔ ያውቃል ቤተሰቦቼ ጋር ነበርኩት ገብቶሻል ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበር ግን ባሌ ነው ባል አለኝ የስንት አመት ባሌ ነው ለምሳሌ አንድ ቤት አለኝ ተርፎታል ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ ሀቢባ ታይ ያልኩሽ አስገባሻት እንግዲህ ሻዩ ሀቡ ይናገር እኔ የምናገረው አለኝ ይናገር የሚፈልገው በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት እሷ ሰው የሆነ ነገር ተሰርቶባታል እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ እኔ ግን እንደዛ አይነት ሴትም አይደለሁም እኔ አይደለሁም ሁሉም ወንዶች አመን ነው ሌላ ሴት ሲያሳምነው ሚስት ያተሰጠኝ ነገር ይቆምልኝ ካሁን በኋላ ይቆምልኝ እንደዚህ እንደባልም አልፈልግም ማፍቱ ነው ግን ይሄ ሙዳቸው ነው የወንዶች ልጅ ሌላ ሴት እንድታዝምላቸው ሚስት ያተሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት ገባሽ እቺ ሙዳቸው ናት ያ አሁን ይኸውልሽ አንቺ ግን መርየም ካንቺ ጋር ችግር የለባትም በጣም ትወድሻለች ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም እሱ ቆይ እንደው ሙባረክ እንድናገር ፈልጋለሁ ይሄንን ጥያቄ ልጠይቀው አንዴ ሙባረክ መርየም ለአላህ ብለ እውነቱን ነው የምትናገር መርየም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ አልወጣም ወላሂ ወጥቷል እሺ ከዛ አንተ ምን ብለህ መለስክላት ለመርየም ችግር የለውም እኔ ነኝ ማስተዳድራችሁ አልኳት እኮ አልጠይቃትም እኔ ነኝ ማስተዳድራችሁ አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ ሰሚራ ፈቃደኛ ከሆነች ነው እሺ ብዬ ኒካ ማስረው ብላለች አላለችም ሰሚራ ፈቃደኛ እንደዛ አላለችም ግን ምንድነው ቃል ያለችው ነገራት ለሷ ነገራታ ስትለኝ ምን ብዬ ነው የምነግራት አልኳት እኔ ነኝ ማስተዳድረው አልነግርም አልኳት አልነግርም ስትላት ምን መለሰች መርየም ምን ትላለች ታዲያ እሺ አለች ታዲያ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱም እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ እንደዛ ትላለች ችግር የለውም አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ሁለታችሁም አብራችሁ እኔ ግን ከነሱ ከመሃላቸው ወጥቼዋለሁ እኔ አልፈልግም ትክክል ያሉ ነው አይመቸኝም ብዙ ነገር ተዋሽቻለሁ ብዙ ነገር ተጎድቻለሁ ለሷ እንዳያችሁት ለሷ እንደሰማችሁት ለኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው ያ ደግሞ ሁለት ልጆች ወላሂ ሀቡ ደከመኝ ሰለቸኝ በቃ ሰለቸኝ ደከመኝ ወላሂ በጣም ነው የተለቸኝ አራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት ያለ አባት ለምን ያድጋሉ ልጆች ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋር ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ እሱን ስላዩ በቃ ኑሮ በቃ እንደሱ አይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም ገብታ እስክታይ ድረስ እንድትለያይም አልፈልግም እሷም አትፈልግም እኔም አልፈልግም እሷ አንቺን ትፈልጋለች አንቺ ነሽ ማትፈልጊያት ኖ እኔ እሷም ሆኖ እሱንም አልፈልጋቸው እኔ ስለደከመኝ ነው ሀቡ ደከመኝ ግን ልጆን የምትለያዩ ከሙባረክ በመርየም ምክንያት አይደለም ሀቢባ እሺ ተቀብያለሁ
በቃ አለቀ። ኖ እንደዛማ ብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። ከአሁን በኋላ እኔን የምታገቡ ሚስቶች ማለት ነው 4 ናችሁ። መኖር ካልቻላችሁ አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ማለት ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለህ ገና። ከዚህ በኋላ አቡ እኔና እሷ ተጣላን። በዚህች አልነበረም። እኔና እሷ ተጣላን። በዚህች ልጅ አልነበረም። እቺ ልጅ በቀደም ሙባረክ ሰሚራ ትናገር። በዚህች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። አጋርታኛለች። አይሄን ስትናገር ግን በመረጃ ማለት ነው። እኔ ሁሉን ነገር ነው የምጠይቀው። ምን ሰሚራ ተናገሪ። አቡ እድሜ ማለት ተናገርኩት። እንደዚህ አይነት ወሬ ነው እሱ። እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። አቢባ ለምን ጉዳይ ማለት ነው። ጽሁፉን እሺ፣ አቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል። እሷ እሺ ስሜኝ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርያም እኮ ዛሬ የሆነ ቪዲዮ ሰራች አቢባ ጋር ወሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። 4 ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ወሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት። መርያም እኮ ሀቢባ ጋር ወሰዱልኝ ብላ ፎቶ ሰጥታለች። ይኸው ቹትናት አለች። ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ተውችም እንደስተን ቪዲዮ ሰራች። የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። ወላሂ ልጅና ከቤት አይደለም የተባረርከው፣ ከመኝታ ቤት ተባረክ። ሳሎን ነው እያደረገ ክላስ ስሜኝ አቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ። እሷ ደካማ እርጉዝ ናት። መግባት ይችላለሁ እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ እንዴ? መሬት ላይ ማለት ነው። እሺ መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክሬ ያለም ትክክል ነው፣ ግን ሸሪዓ አላጠፋውም። ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉን ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው ሙባረክ እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመቻቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን እዳ ላይ አታገባም ነበር። ቆይ 4 ዓመት ኢጅፕት ኑረናል። 5 ዓመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይሄን ሁሉ መከራ ያመጣው
ተጎድቶ አሳ እንዳለችው ተጎድታ ምብላውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ሳትሰጣቀር ጎደለኛ አላለችም። አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት በቂ አይደለም። ማግባት ቅድሙንም እሷ ሚስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትምጪ የሚያልኳት ቆያ አቡዬ ቆይ ጨርስ ዝም በይው። እስከ ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ሚስት እንዳገባ አትፈልግም። ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድነው የተጎዳችው? አንድ ደሞም አብዲ ጌታቸውን ታስገቢዋለሽ። ምንድነው እሱ? ላ በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ አቡ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ ፈልገዋለሁ። እሺ ነው። ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደምወረቅ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በመርየም የተነሳ መርየምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ነው። ዛሬ ሁለተኛ ሚስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው የምትገቢው አልኳት። ቆይ አብዬሽ መኪናዬን አጥፍቼ ገባውና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና መርየም ስንናገር እሷ ላይ ያደረኩን ነገር ምንድነው? የሷን ነገር የተናገርኩን ነገር ምንድነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁ ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳ ነው። እኔ ደግሞ መብቷ ነው። መብቷ ነው። ተቀብያለሁ፣ እቀበላለሁ። ለልጄ ሞታለሁ፣ ችግር የለውም። ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ። ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ማለት ራሱ ማግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በኔ ምክንያት ማለት ነው እነሱ እንድትጣሉ አልፈልግም። በኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በኔ ምክንያት አይቀርም። ሀቡ አለች ሌላ ተደብቃ አለች። ሜዳ ላይ አለች ሜዳ ላይ ያውልሽ መርየም ሰሚራ መርየም እያለቻለችው አንዴ ስሚያት መርየምን። እሺ መርየም ተናገሪ ማሪ። ሌላውን እኔ አላቅም፣ የማውቅ ታሪክ የለም። ሌላውን ማለት ሌላ ምስቶች አላቅም። እኔ ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ እናንተ እናጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በኔ ምክንያት እንደምፋቱ አልፈልግም። እኔ በኔ ምክንያት ማለት ነው እሷ ወዳለሁ ከብራለሁ ብያለሁ። በፊትም እነግራለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በኔ ምክንያት
እንደዚህ እንድትሆን አልፈልግም እኔ። በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የምልሽ እንጂ ተለያዩ አልላችሁም። እኔ ኮና ለሆነም አልፈልግም አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልহামዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው ያየሁት። ያቺኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ አቢባ። እሺ ሳበው ቆይ ያ ሞዴሬተር አይለኝም። እሺ ሳበው አቡ ከተናገር ለውላ ካብዲ አሁንም አቡ ከተናገር ወላሂ ከተናገር እንዴ ትረፊያለሽ እንጂ ማለት ነው። እኔ ምስት ማለት ነው። አሁንም ከተናገርኩ አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ አትባይም። ወላሂ አትባይም ማለት ምን ይያለው ምክንያት እኔ ያለው አትባይም። ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው። ሁላችሁም ሂዱ በቃ። አሉ ሶስት አሉ። ካላስ አሳዳጊ አሉ ሶስት ይመጣሉ። ምን እድል ስጣ ሙባረክ። አንዴ ሰሚራ ተጨርስ፣ አታውራ። ከስር ቀጥይ ሰሚራ ተናገሪማ። አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 አመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ አመት አስቤለት ለልጄ 3 አመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ ይብራታችኋል። ሁለታችሁም የሙባረክ መስጠና አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን
እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራት ትልቅ ሰሚራን ሚዲያ ላይ አትግቢ ብያት ቢላ አስታርቶጋኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አሳናት የመጣችው እሷ አይደለም ያመጣች። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪ እያልኳት ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሄጄ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። እሺ ቢላ የተቀበልኩት እሺ ላውራ ማለት ነው። ታይሱን ላውራ ሙቤ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ እኔና ሰሜና ጉዳይ። እሺ ላውራ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ተጣጣለኝ። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሃል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ። ታርግልኝና አብዲ እኔ ልንገረው ልንገረህ የመጣችው እኔ ሳልሆን ልንገረው። ቆይ አብዲ አንደኛ መሬም ፎቶን ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶን ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶን ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምጥሉኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደማንኛውም ሰው ይጠየቃል። ለምን በደልካት ተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅ ነው ብሎ አመነ። አልካደም ኒካ እንዳሰረላትና ሚስቱ እንደሆነች። ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩ መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ አላዋረደኝም። ሌላ ሽምግልና ማለት አያዋረድም። ሌላ ሽምግልና አለ። እኔ ሚዲያ ላይ የወጣች የትኛውም ሴት ማለት ነው። ቅድም ላውራ እድል ስጡኝ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይሄን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር ሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ
ጥፋት ካጠፋች ሰሚራ ጥፋት ምንም የለባትም። ባይዴ ወላሂ ምንም እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያደርገኝ እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሐሳብን ትሰጣለህ። ይቻል አይቻል አላቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው። ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ ይችል። ቢኮዝ ሰሚራ የሰው ልጅ ናት። እኔ እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ይጨርስ ማለት አትችልም። ሙባረክ ሆንምም አላቃትምም ሙቤት አይነው ስሜትን እረዳዋለሁ። ገና እናገራለሁ አቡ ገና ስንት ነገር እናገራለሁ። ቆይ ማስፈራራት ይባላል። ቆይ አንዴ ትዳሬን ማስተዳደር የሚችል ስለሆንኩ ነው። 8 ዓመት ሀቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበላት እንዲሁ ነው የምትወግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። ሀቢባ ነገር ከቻልን እንናገር። አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም አለቀ። የመርያምን ሙባረክ እንደ እህት ካከበርከኝ ይሄንን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ያስፈራራካለ። ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁ። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ አንድ ቃል እኔ እየተናገርክ ያለው አልገባኝም። አንቺ አይደለም ሀቢባ፣ አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገሩን ያመጣሁት ለአንቺ ሪከርደሮችን ነው። እሺ አዎ ራቡዬ ረፈዳት ይሄ የትዳር ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላት። እንደዛማ እንድትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ብዙ ነገር አለኝ ያለችው ሌሎች ሴት አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ ሀቢባ፣ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የማግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር
አልሰጠችኝም። አልহামዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴት ልጅ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሆነችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልহামዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ የቤት ኪራይ አትሽፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። እንደዛ እንዳያስብ የፈለጉትን ነገር ይናገሩ። ማምጣት እችላለሁ። እንደዛ ብሎ ነገር ማስዋል ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ ካዳምጣት የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ ማዳምጠው ነገር የለም ካሁን በኋላ ሂጃለሁ። ነኝ ሙባረክ አቡዬ ሂጃለሁ። ለምን ታውቃለሽ? በጣም ብዙ ልፋት ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9000 ድራም ሪከርዱን ላሳይሽ ፌስቡክ ላይ ማለት ነው። ሌባ እየተባለ አመነች ተናደች። ማንንም አላለኝ። 9000 ድራም ተቀብሎኝ አይዲ ሊያሰራልኝ 10000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶን አስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄ ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እናትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው አገባው መብቴ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው መስማት ስለማፈልግ አለች እንጂ ብዙ ነገር የምናገረው አለኝ። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ትናገር። ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ
ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም እንደዛ ሲያረግብኝ አይመቸኝም ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልግሽም ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ አላጋችሁም። ማንንም አላገባው። አይ ዶንት ኬር ሚዲያ። ቆይ አዳም በቃ ሴት ልጅ ጎዳለው ሴት ልጅ ጎዳለው። እስኪ ነገ አላግባ አንድ ነገር እስኪ ነገ በሰርግ አላግባ። እሺ ቆይ አዎ እሺ ቆይ አቢብ አንድ ጥያቄ ልጠይቅሽ አቢብ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ሙት ነው ይኸውልሽ፣ የዚህ ልጅ ትዳር እኔ ለኝ ምስት ምትባል የለኝም እኮ ይኸውልሽ፣ እኔ ምስት ምትባል ስማኝ፣ እሺ መሬት ላይ ነው እሺ ስማኝ አለው ካለች መታ ገብታ ትናገር ወለ መርየም እሺ ሰሚራ ኦኬ ችግር የለውም አይደላችሁም። አለቀ ደቀቀ። ላውራ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርትን ምንድን ነው እንደ ህፃን የምትሆነው? ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማሸማቀቅ እንዲህ ያደረጋችሁት ሚውት ሳረጋው እያበራኩ ነው። አንተ እንደምትኝ አንዱ ሚውት ሳረጋው እባክሽን መርየም ሚውት አርጊ ጉድ ፈላ እባክሽን አቢባ ልለምንሽ እባክሽን እኔ እየለመንኩሽ ነው። ይሄን ነገር ለምንኛ አልገባኝ። ምን ይመጡብኝ እንጂ መጣውባቸው እንዴ አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሸባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ሁሉ ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ምን ይወቅሳሉ? አቡዬ ጤና የለም። አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ እነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ሶስተር ሀቢባ መጣ ማንም ብትመጣ ማንም ሴት ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪያ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገራችሁን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለው። ግን ተናገሪ በላት አቢባ ተናገሪ በላት። ምን አለች ሰሚራ? ይሄን አለች በል ሙባረክ። አቡዬ እኔ አልተናገርኩም፣ ግን ተናገሪ ነገር ትናገራለሁ። ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ? ኧረ እኔ ለመርየም አይደለም የተናገርኩት። አንቺና መርየም አብራችሁ ሙባረክ መርየም ሙባረክ ለሁለት ይበቃናል ይበቃናል ተስማምተን ለሁለት ይበቃናል ብላለች። አንቺ አይበቃናል? አይደለም አላልኩምም አልልምም። እሺ ታዲያ ምንድነው ችግሩ ታዲያ? እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እዚህ መርየም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለኔ አዲስ አይደለም፣ ግርም አይደለም ለኔ። መርየምን ስሚያት አንዴ ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም?
ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አይደል? ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድነው ችግር? ካንተ ትልቅ ሰው አይደል እንዴ? ለምን እንደዛ ሀቢባ ስለማከብርሽ ነው እዚህ የተቀመጥኩት። ልንገርህ፣ ካንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ ትልቅ ሰው ነህ። ስኳር በሽተኛ ነኝ። ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ብትሆን ነው። በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርየም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለኔ ነው ያልተመቸኝ። አይሆንልኝም። አንድ ድል ስጠኝ። አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርያም ተናገሪ ማለት ነው። ከዚህ በፊትም ማለት ነው ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ። አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደምለያዩ ማለት ነው። ምክንያቱ እኔ ችግር የለውም ለኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቂ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንዴ? በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም። መርየም ወርቅና ብር አልወሰደብኝም ነው የምትይው? ተናድጄ ነው አለች እኮ። ምን ነው ሀቢባ? አው ቅድም ተናድጄ ነው ማንም ባያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትስአፕ አወራሻለሁኝ። ሀሳብሽን ከቀየርሽና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም ሀቡ። እኔ ንዴት ላይ አይደለሁም አቡዬ። ስሜታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስሪ በለምንኛውም ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስሪበት ሰሚራዬ። እና አይዞሽ እሺ፣ እኔ እናት አይዞሽ እሺ። በጣም እንወድሻለን። አንቺ በጣም ጠንካራ ሴት ነሽ። እሺ ልሄድ አይደለ ሀቢባ? እሺ በቃ ሙባረክ መሄድ ትችላለህ። መርየም ቆይ አንዴ ቅድምም ነግሬሻለሁ። እሱ በሱ ስም አይዴ እንድትሰራለው የምፈልገው ገባሽ? እንድትጨርስ ማለት ነው። ሌላ ከፊል እኔ ሰውም አላውቅም፣ ማንም አላውቅም። እሱ ብቻ ነው የማውቀው እኮ። ወርቁና ብሩስ ያልሽው ኬት የመጣ ነው? እሱ ብቻ ስለማውቅ ምንድነው ምን ይባላል? ፕሩፍ ነው ምን አለ መጥቶ አላለ። ለዛ አይዴ እንደ ጨርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔም ማውራት አይችልም ከዚህ በኋላ። ወርቁና ብሩስ አቡዬ ከአይዲ በኋላ እናገራለን አላለም? አልተባለም። ለምን ተቀያየረልሽ? አስሪ ቃላትሽን ቅድም እናቴ ትሙት ማንም በይ አላለኝም። ለራሴ ተናግሬ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ እንደዛ የሚለው ሀሳብ ኬት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው ያለሁት እኮ ለዛ ነው አቡዬ። እንደ እኔ እኮ ፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው ማስበው። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይሄን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ። ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ ደከመኝ። atau buktinya nanti kakek berdua ya hati mau baura ፈዲላ ምክንያት እኮ ምንም እንድትሆን አልፈልግም። ባንቺ ምክንያት ፈረሰ እኮ ትዳሩ። አልፈልግም ማለት ነው። አልሰማሽም ማሬ? አሁን ትዳርማ ይፍረስ፣ ሐቁን ብቻ ነው። ባል ያለው ትዳር ያለው ወንድ ላይ ሄዳችሁ ስለጠፉ እንዴ ነው?
ምንሽ ማርያምዬ ምንድነው ሀቁ? እኔ እኮ ነግሬያለሁ እኮ እኔ ቀድመም ምን ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው የተናገርኩት እያለች ነው። ቪዲዮ ግበቱልኝ እናት ቪዲዮ ግበቱልኝ ለህዝቡ ንገሪልኝ። እንደገና ውሸት ነው አላልኩም እኔ። እሱ ውሸት ነው እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ነው ግልጽ እንድታረጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። ስቶሪ የሰው ቤት ተቀምጬ ተናድጄ ነው እያለች አናር ወላሂ አናር ማዳም በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሀቄን ስላወጣለችልኝ በጣም አመሰግናለሁ። ቀደሙንም አንዳዶኝ እዚህ ላይ ያስጮኸኝ 19000 ድርሃሙና ወርቁ ነው። አልহামዱሊላህ አቢባ እኔ ደግሞ ቁጭ ብዬ ኔትወርክ ሲያወርደኝ እንተ ሲያወርደኝ ላንቺ ክብር ለምን አንደኛው መጥቼ ተናግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ አቢባ የኔ ወንጀል እንደሸፍኝልኝ ሳይሆን ላበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት አቢባ እንደዚህ ናት፣ አቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂው እኔ ነኝ። እሷና ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮ አድርሱልኝ ስላለች ይገርመኛል ሲሉ ውለው ቢያድሩ መች ይገርመኛል። ማንስ ቢለፈልግ ጉዳይ እኔ ነኝ ልጅቷን ያመጣኋት እዚህ ጋር። ስለዛ አመጣትም ማንም ሰው ልንገራችሁ አይደል እዚህ ቲክታክ ላይ ያላችሁ አዳሜ ስታሚ ስትቦጭቂ ሀቢባ ስቲ ውለሽ ብታድሪ ከትልቅ ከፍ ይመስስ ከትንሽ አልሰማሽም። እኔ ላይቬን ከፍታለሁ። ችግር ላይ ነኝ ያለ አስገባለሁ። ችግር ያለበት ሰው ይናገራል። እስኪ ወንድ የሆነ ሰው ያስቆመኛል። ማንም ሰው ችግር ላይ ነኝ ሀቡ ያስገብኝ ካለኝ ማንንም አስገባለሁ። ማንንም ሰው ሰማለሁ። ወንድ የሆነ ያስቆመኛል። እንሄዳለን። 3 አመት ነው። ማንም አባቱ አላስቆመኝም። ወደፊትም ማንም አባቱ በቃ አቡዬ በቃ ትንሽ ከመጣቀን ደግሞ ትንሽ እንባጥበጣውን አለቀ። ማንም አያስቆመኝም። ወንድ የሆነ ሰው ላይ ቬን ያዘጋኛል። በቃ ቻው አቡዬ። እሺ አቡዬ ቃል ግባልኝ ሳውጣ በፊት ማለት ነው። ባላት አይዲዋን እንደምታሰራላት ቅድምም ቃል ገብቷል። ማርያም እኔ ማንም አላልኩም ከፊት። አዎ አሁን ይኸውልሽ ማርያም ትልቁ ነገር መፈታት ያለበት ከሰሚራ ጋር ያለው ነገር ነው። ችግር የለም። እኔ ከሙባረክ የሰሚራን ቁጥር ወስድና ዋትስአፕ ግሩፕ ከፍቼ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ትወጃታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ እሺ፣ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛኔ ሰውዬው 2 ቤት መከራየት አቅም ከሌለው 1 ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። አዎ ስለ አይዴ ጉዳይ ነገር አላበረታታም። እኔ አንድ ወንድ 2 ሚስት አላበረታታም። ይሄን እንድታቁልኝ እፈልጋለሁ። አንዴ የተፈጠረ ነገር ነው፣ ምንም ማድረግ አይቻልም ተብሎ እንጂ ይቺን ልጅ እርጉዝ ልትሆን ትችላለች፣ ያጥለፈለሻት ነው እንጂ እኔ ሀቢባ አንድ ወንድ 2 ሚስት አላበረታታም። ኔቨር ኔቨር ኤቨር። በጣም የምጠየፈው ነገር ነው። ይሄን እንድታቁልኝ እፈልጋለሁ። ሁላችሁ ታርሰናል። እሱ ችግር የለውም እንጨርሳለን። ግን አሁን ቃል እንደምገባልኝ ነው የምፈልገው እኔ ስለ አይዲ ምን አይነት ቃል ነው የምገባው ደግሞ ቃል ታስገቡኛላችሁ። እንደዚህ ሁኜ እንደዚህ ዲጋ አይዲን አይዲዋን እንደምታሰራላት ነው ቃል እንድትገባላት የፈለገችው መርያም። አዎ አይዲዋን ሊሰራላት ቃል ተገብቶላት አይደል እንዴ? ሐቁን የተናገረችው ራሱ ቃል ገብቶልሻል። አቀድማ ሐቁን የተናገርሽው አለቀ እኮ ቃል ገባልሽ እኮ ማሪ። አሁን እኮ ነው ክኒን ያስፈልገኛል። ክኒኔ ውጪ አይቼ ምናምን እንጂ እዚህ ጋር ቃል ገብቶልኛል አቢባ ጋር ምናምን ነገ ከከለ ያስፈልጋል። አሁን ነው እንዴ ነግሬሻለሁ ነው እሱ ብዬ ነው። አይዲ ነው ፈልገው ወይስ ምንድነው? አይዲ ተረከበች እንዴ? አይዲ ስራልኝ እንዳታወኝ አለቀ። ይሄ ነው ቃሉ። አዎ አዎ በቃ አይዲ ማሰራልኝ ይስነኝ እንዳይጣጥ ይችላል። ችግር የለውም። እኔ ማንንም አላውቅም፣ የትም አልሄድም። የሱ በቃ ቃል ግባላት እና ውረዱ ፕሊዝ። አዎ ችግር የለውም። ወርዳለን። ያለውን ነገር ደግሞ በውስጥ እናወራለን። ምን ልበልልሽ? ምን ልበልልሽ እያለሽ ነው? የፈለከውን ነገር እኔ አይዲ ብቻ ነው የምፈልገው። አሁን አይዲን ከጨረሰኝ ችግር የለውም። ለሱ ስም ማለት ነው። ምክንያቱም እኔ እሱ ብዬ ነው መጣሁት። ነግሬሻለሁ ቅድም ማለት ነው። ኖ ደጋግመሽ በሱ ስም ስላልሽ አይዲ በፈለኩበት ቦታ አሰራልሻለሁ። ይሄ መብቴ ነው። አይዲ እኔ የራሴ ካምፓኒ ላይ የለውም። ሶሪያ ስር ነው ያለሁት።
እሱን ያውንም ቢሆን ማለት ነው የግድ እኔ ስም ላይ የሚለውን ከጭንቅላት ሲያውጡ አሰራሽ ነው። ቅድም አፕሮቭ መጥቷል አላልከም? አፕላይ አድርጋለሁ። አይዲ ማሰራት አይደለም አቢባ ቃል ነው። አሰራላታለሁ ከነገ ጀምሬ። እሺ ነገ ፕሮሰስ ሌላ ግን እዚህ ጋር ስራልኝ እዛ ጋር ስራልኝ እኔ አልልም። ቻው ግን እኔ ከፊል የለኝም። ላንተ የምሰጠው ከፊል ችግር የለውም። ራሱ ያመጣል። በቃ እናመሰግናለን። ሙባረክ አላህ ይርዳክ። እንግዲህ ይኸው አሜን አሜን። እና ከዚህ ትማራላችሁ። ሌሎች ወንዶችም ሙባረክ ላይ የደረሰው ነገር እንዳይደርስባችሁ በአንድ ሴት ታምናችሁ ኑሩ። እዚህ እዛ አትበሉ። አረ ወንድሜ፣ እሺ አንቺ ተፈሻለህ ወንድሜ። እኔ ቤት ከፍታለሁ፣ እነግራቸዋለሁ። አንድ ሴት አታስተማምንም፣ አንድ አታስተማምንም። 2 3 4 ያስፈልገናል። ለምን አንዱ ጋር ተከፋል ማስተላለፍ አትችልም። ኦኬ እሺ በቃ ቤት ከፍቼ እነግራቸዋለሁ። እኔ ቤት አንድ ሴት ለአንድ ነው። በቃ አንድ ወንድ ለአንድ ሴት ነው እኔ ቤት። ኦኬ ችግር የለውም። ቻው እኔ ቻው በቃ ቻው። ሰላም አይዞህ መርያም። አመሰግንሻለሁ። ከነገ ጀምሮ ፕሮሰስሽን ይጀምራል። እሺ ማሪ፣ ችግር የለውም። እሺ በጣም እሺ አይዞሽ በርቺ። ሰሚራን በውስጥ አውራታለሁ። እሺ ይቅርታ አድርግልኝ። ችግር የለም ምንም አላስከፋሽም። የእኔ እናት አይዞሽ። ሰሚራን አውራትና እንደምንም ብዬ ከሰሚራ ጋር ስማምቻችሁ ሁለታችሁም እንግዲህ ተባብራችሁ ከሙባረክ ጋር አብራችሁ ትኖራላችሁ። አንቺ አንድ ልጅ ይበቃናል ብለሻል። ይበቃናል ካልሽ ሰሚራን እናሳምንልሻለን። እሺ እሺ ውዴ፣ እሺ በጣም ነው የማመሰግነው። ምንም አይደለም። ሰላም ሁኚ። ወይ ጉድ! ጦርነት እንዴት እንፋሽ አጠረኝ እኮ እኔ። ምንድነው 4 ቁጥር አልገባኝም። 4 ቁጥር ምንድን ነው? ዋት ዘ ሚኒንግ? ምንድነው 4 ቁጥር? 10 ሰዓት ሆነ። 4 ሚስት አገባኝ። ለምን 8 አታገቡም? ላቢባ ስትሉ ምን አገባኝ? 4 ሚስት ነው የምትፈልጉት? አግቡ። 8 አግቡ ከፈለጋችሁ። ላቢባ ስትሉ ላይፉን የምትኖሩት እናንተ እንጂ እኔ አይደለሁም። ላይፉን የምኖረው። ሰሙዬ አንቺ በሁለት ሚስቶቹ መሀል ተቀምጦ ሙባረክን ጓል አስመራ ዝም ብለሽ ስትስሚው ነበር። አታፍሪ? ተስፍዬ እንዴት ነህ? አቡ እንዴት ናችሁ? አለን ደህና ነህ? ችሎቱ እኮ በቃ የመጨረሻ ዛሬማ ከባድ ነበረ። 2 ሚስት ከአንድ ባል ጋር ማስታረቅ ከባድ ነው። የሚገርም ከመጀመሪያው ጀምሮ ስከታተል ለመጀመሪያ ጊዜ ረጅም እንትን ስከታተልና ከባድ ነበረ። ግን ለመጨረሻ በዛ ላይ ደግሞ ሙባረክና መርየምን አስታርቀናል። አሁን ሰሚራ ነው የምትቀረን ኢንሻአላህ። ሰሚራም ያው እርጉዝ ስለሆነች ኢሞሽናል ትሆናለች፣ እንደኔ ኢሞሽናል ትሆናለች። ስትረጋጋ እሷንም እናስታርቃቸዋለን ኢንሻአላህ። ኢንሻአላህ ፈጣሪ ይርዳሽ። እንግዲህ አሜን። ተስፋዬ እንዴት ነህ? አለሁልሽ። ሁሉ ሰላም አለን። ትናንትና ደግሞ አይተኸዋል ዋትስአፕ ላይ ትናንትና ይላኩልህ። ዛሬ ነው ያየሁት። ሌሊት ነበረ ወደ 10 ሰዓት ነው እንጂ ላክሽሪ ከሌሊት። ዛሬ ነው ያየሁት እና ውጪ ያው እንደዚህ አይነት ነገር እኮ ብዙ አሉና ያው በውጪ ስፔሻሊ ይሄ ጉዳይ ግን ሲሪየስሊ እንድትወስደው ፈልጋለሁ። በጣም ሲሪየስ። እንዴት አድርጎ ከባድ ነው ደግሞ እዚህ ውጪ ያለ አካል ስለሆነ በመነስ እንትን ታደርጊያለሽ እና ያ ነው ትንሽ ከበድ የሚያደርገው። ያው ውስብስብ እና ጊዜ የሚወስድ ነገር ይሆናል። ግን ዋቴቨር ምንም ነገር ይውሰድ፣ ጊዜም ጉልበትም ገንዘብም ቢፈጅ የፈጀውን ፈጅቶ የሆነች እንዲያገኝ ይፈልጋለሁ። ፕሊስ ተስፍዬ። እሺ እስቲ እንግዲህ እንሞክራለን ያቅማችንን። ያንን ማን ነበር ትናንትና ቦይስ አስቀምጥልሽ እና የደረስንበትን አባይነሽ የሞተችው እህታችን አስክሬኗ ያለ ቤተሰብ ፍቃድ እዛው የተቀበረው ሳውዲ የተቀበረ አብዴት አረግሻቸው ለቤተሰቦቻቸው? ማን ለቤተሰቦቻችን? አንተ ስትመጣ ብዬ እኮ ነው ሹራቤስ። አይ ጥሩ 3 አካላት ላይ ውሳኔ ተወስኗል እና እሱን እንደደረሰን ያው ፐብሊክ እናደርገዋለን። ችግር የለውም። በ3 አካላት ላይ ውሳኔ ለመወሰን እንትን ተብሏል። እጅግ በጣም ደስ የሚል ፕሮግረስ ነው።
ሌላው ባልየው በተለይ አሁን 20 ምናምን ሺህ ሰው ስላለ በደንብ እንዲሰሙ እንትን እንዲባል አንዳንዴ አንድ የገጠማቸው ችግር ነበረ። በስራና ክህሎት ሚኒስቴር በህጋዊ ሂዳ እንደዚህ ገለዋት እንዲሁ እዛ ያለችው አረብ አሰሪዋ የሞት ፍርድ እንድትፈረድባት የተደረገባት ሁኔታ ኬዞችን ሲነግሩ የህይወት ጉዳይ ይዘናል እኮ ጋይስ፣ ተረጋጉ። የህይወት ጉዳይ ይዘናል። ከዛ ወደሚቀጥለው ጉዳይ እንሄዳለን። እሺ። እና አሰሪዋ ውሳኔ እንዲወሰንባት ተደረገ የሞት ፍርድ። ከዛም በኋላ ምን ቤተሰቦቿ ምን ማድረግ ጀመሩ? በሽምግልና ጉዳዩ እንዲያልቅ በእንትን እያደረጉ የነበረበት ሁኔታ ነበረ እና ቃል አስገብተውታል እዛ ጋ ነገ ተነገ ወዲያ እንዲሰሙም ነው እንግዲህ እዚህም ስላሉ ይሄ በኋላ ሂደው እንትን መደራደር ሁኔታ እንዳይፈጠር እኛ ይሄንን ውሳኔ ህጋዊ ስለሆነች የማነው የአባይነሽ ጉዳይ ነገሮች ሁሉ ቀላል የፈጠነውም ለዚህ ነው። ነገሮች ሁሉ ቀላል ናቸው። የሚመለከተው አካል ሁሉ በዚህ ጉዳይ ተጠያቂ የሚሆኑትም ለመጠየቅ በጣም ቅርብ ስለሆኑ ቀላልም ስለሆነ የመደራደር ነገር እንዳይፈጠር እሱንም ፕሮሚስ አስገብተውታል። እዚህም ያሉ የሚሰሙ ሰው እኔ የልጅቷን ምንድነው ፍትህ እንደበላህ ጉማ እንደበላህ ነው የምንቆጥረው ብዬም ነግሬዋለሁ። እዛም እንደዛ ብለው ነግረውታል። እዚህ ያሉ ቤተሰቦችን በደንብ እንዲያውቁት ነው። ብዙ ቤተሰቦች በህግ ሲያዝ እኮ ከኤጀንሲዎቹ ጋር በጎን እንትን እያሉ እየተስማሙ ነው ችግር እየተፈጠረ ያለው። እቺ ከሰሞኑ ራሱ ደውላ እቺ ማናት አንቺ ጋር መታ ቪዲዮዋንም ላኪልኝ ብዬሽ አላክሽልኝም። አንድ እሱን ምን እንዳለቻቸው ታውቂያለሽ? 500 ሺህ ብር ልስጣችሁና ዝም በሉ ሁላ ተብለዋል። 500 ሺህ የኢትዮጵያ ብር 500 ሺህ። አዎ ማናት እቺ ውክልና ወስዳ ልጅቷን የቀበርኳት ያለችው እኮ እሷ እኮ ናት። አባይነሽ እኮ የአባይነሽ እኮ እሷ ናት እኮ። ውክልና ላይቭ ሪካርዱ በጣም ረጅም ስለሆነ በአንድ ቀን ዳውንሎድ አልሆነም ብሎኝ ለመቁረጥ ጊዜ ፈጅቶብኝ ነው እምቢ ብሎኝ ነው። በጣም ረጅም ነው ቪዲዮ። ስለዚህ 6 አወር ነው 7 አወር ነው ላይቭ ላይ ቆየሁት የነበረው እና ያንን ሁሉ ዳውንሎድ ለማድረግ እምቢ ብሎኝ ነው። ያንን ፓርት ብቻ ለይቼ ለማውጣት እየፈለኩት በጣም ጊዜ ፈጅቶብኝ ነው። በቃ ያንን እንትን አድርጊ። ይሄንንም ሙከራ እያደረገች ነው ያለችው በጎን ለመደራደር። በእርግጠኝነት ይሰማሉ፣ አሁንም ይኖራሉ። ብዙ ጊዜ ማታ ማታ ካንቺ የዚህ ጉዳይ ይነሳል እያሉ ስለሚሰሙ የአካባቢውም ሰዎች እየተከታተሉ ስላሉ አንድ ባልየውንም ተነግሮታል። በዚህ ጉዳይ ላይ ውሳኔው እስከ መጨረሻ ድረስ መንግስት የሚወስደው ውሳኔ የሚደርስበትን እስከሚደርስበት ድረስ በጎን የሚመጣ ሰዎችን እንዳታናግር የሚል ነገር ተብሏል። የሚያናግር ከሆነ የእኛንም ልፋት ከንቱ ድምፅ የሆናትንም የኢትዮጵያን ሕዝብ በተለይ በሶሻል ሚዲያውም በሌላውም በኩል እንትን ያደረጓትን ፍትህ ወይንም ደግሞ ምንድን ነው ተመልሶ ኋላ ተመልሶ እንትን እንዳደረገ ነው የሚቆጠረውና ያው ጥሪ በብዙ ህዝብ ባለበት ነው ለመናገር የፈለኩት ይሄ ነው። እስከ መጨረሻው ድረስ መታገስና መጠበቅ አለበት የሚለውን የልጅቷንም ፍትህም እንደበሉ ነው የሚቆጠረውና እስከ መጨረሻው ድረስ ታግሰው ውጤቱን እንዲያዩ ማለት ነው የምፈልገው። እቺም አሁን በተፍተፍ የምትለዋ ማናት? እቺ ውክልና የወሰደችው ማን ሽቦ ነው? መዲና ሽቦ። እሷ ከአራት አካል ናቸው። ኢትዮጵያ ያለው ኤጀንሲ፣ ሌላው እዚህ ሳውዲ ያለው ኤጀንሲ፣ አሰሪዋ፣ ሁለተኛ እዛም ደግሞ ንግግር ማነው የመጀመሪያ ከመሞቷ በፊት ሪፖርት ሲያቀርቡ የሚጮህ ወይንም ሰው እየተናገረ ሰው አይገልም የሚናገር ሰው አይገልም። ምን ነበር ያንቺ አማርኛ? ሰው እየዛት አይደለም የሚገለው። እሱን ያለው ሰው ብለው ነው ያሏቸው። እሱን ያለው ሰውዬም እንትን እንዴል ነው በእነዚህ በአራቱ ላይ ነው እንግዲህ ነገሮች የተወሰነባቸው። ያው ውጤቱን እንሰማለን፣ አፕዴትም እናደርጋችኋለን። ግን ይሄ ሁሉ ህዝብ ባለበት ላይ ቤተሰቦቿን ነው ማስጠንቀቅ። ወንድሞቿንም ሰምቻለሁ እንትን ሲባል የነበረውን ወንድሞቿም ባሏም የሚደወል ስልክ ጋር መደራደር የሚያደርጉ ከሆነ እነሱ
የእህታቸውን ወይ የባለቤት የሚስቱን ህይወት አሳልፎ ከሃዲ መሆኑን ያው ቃሉ ስለከበደኝ ነው ለሚዲያም ስለማይመጥን ነው እንትን ማድረግ እንትን የተፈለገው የእሷን ህይወትና ፍትህ ብቻ ሳይሆን እኛንም እንደከዱ ነው የምንቆጥረው የሚለውን ነገር አይገርምም ግን እንደዚህ አይነት ቤተሰቦች ኤጀንሲ ነገሩ አናደርግም ብለው ቃል ገብተዋል እነሱም እዛም እኮ የቲጂ የምትባል ልጅ በቀደም መዳም ቤት ውስጥ ሞታ አስክሬኗን ለማስላክ ወርቅ ተፈትሻ ወርቅ ተገኝቶባት ሰዎቹ ራሷን አጥፍታ ነው ክፍሏ ውስጥ ብለው ግን ላይዋ ላይ የተመታ ምናምን ምልክት አለባት ግን አብራት የምትሰራ ኢትዮጵያዊ ደግሞ ሸሸች እሷ ፈርታ እና እኛ ድምጽ እየሆንን እያለ ቤተሰቦቿ ከኤጀንሲዎቹ ጋር ተስማምተው ተውት በቃ አሉን እኛን ከኤጀንሲው ጋር ከቢሮ ጋር ተስማምተው ማለት ነው በቃ ቢሮ አስክሬኑን ይልክልናል ሁሉ ነገር እሱ ይጨርሳል ተውት በቃ ሚዲያ ላይ ድምጽ መሆኑን ይቀራሉ አዎ ይሄ በተለይ በጣም ብዙ ዲፕ ነው እንትን ስንነጋገር የነበረው ትናንትና በተነሳው ጉዳይ ላይ አስክሬኑ ወደ ኢትዮጵያ መጥቶ እንዳይመረመር በዚህ የአስክሬን ምርመራ ተደርጎ የሞቷ መንስኤ መታነቅ ነው ወይስ በምት ነው ወይስ በሌላ ጉዳይ ነው የሚል የአስክሬን ምርመራ እንዳይደረግ ነው የሚል ዲሲሽን ላይ ነው እንትን የደረስነው ምክንያቱም ውክልና ተሰጥቶ ውክልናውም ደግሞ የውክልናው ሙሉ ሐሳብ አስክሬኑ እንዲመጣ የሚል ነገር ሆኖ እያለ እዛ እንዲቀበር ማድረጋቸው ይሄንን የሞቷ ምክንያት እንዳይወጣ ነው የሚል ነገር እየተነሳ ስላለ ጉዳዩ ሲሪየስሊ ያደርጋል እንደዚህ አይነት ነገር ደግሞ ተደራድረናል እንዲቸፈተናል ምናምን ነገር ብዙ እኛንም የሚገጥሙን ከዚህ ፊት እግርሻለሁ አንዱ ባሏ ብሯን ዘርፎ ምናምን ነገር ወደ ጫንጮ ነው የሚኖረውና በቃ እንደዚህ ሰሰቃየ መከራዬን አበላኝ ድረሱልኝ ምናምን ነገር አለ አራቱና ከአዲስ አበባ ተነስተን መኪናችን ፉል አድርገን ጉዞ ጀመር ልክ ቦታው ድረስ ከምንሄድ ድረስ አቅጣጫውን እየነገረችን እንዲህ ነው ዛሬም ይሄው ደውዬለታለሁ አለ ከዛ ነው እንደዚህ እዛ ስንደርስ ለካ እየመጡልን ነው ምናምን ብላ ደውላለታለችና በኋላ ላይ የኔ ፍቅር የኔ ማር እንዴት በኔ ጨክነሽ ምናምን ነገር እኔና አንቺ እንደዛ ስንት ነገር እንዳብረን እንዳላሳለፍን ምናምን ነገር ይላታል አይ በቃ እንደዚህ አንተ ነህ ምናምን ነገር ትለዋለች እኔ እኮ እና በኋላ ላይ እዛ ከደረስን በኋላ በቃ ተመለሱ ለፍተሽም ደክመሽ ያን ሁሉ እንትን አድርገሽ ነገሮችን እንደዚህ ይሆናሉና anyway ይሄ ደግሞ የህይወትም ጉዳይ ትልቁም ጉዳይ ስለሆነ በእንደዚህ አይነት ነገር የሚፈታተኑ ቤተሰቦችም ባለጉዳዮችም ይኖራሉ anyway ያው ይሄን መልእክት አንቺም ሲሪየስሊ ደጋግመሽ እንትን በየሆነ ነገር ሲገባ እስከመጨረሻው ድረስ ያው ካሽ እንደማትል እስከመጨረሻ ሐሳባቸውን እንዳይቀይሩ ሄደው ከጎጂ ወይም ተከበዳይ አካል ጋር ተስማምተው በኋላ ሐሳባቸውን እንዳይቀይሩ ሁሌ ያስጠነቀቅኩ ነው እምሰማቸው መቀበላቸው አቃለው አቋምሽንም ስለሆነ ያንቺ ካሽ አትለቂም እኛም እንደዚህ አይነት ነገር በጥቂቱም ቢሆን አለን እስከመጨረሻው ውጤቱን እናያለን መልካም ምሽት ይሁንላችሁ አንድ ፎቶ ደግሞ ሲዘዋወር አይቻለው ቤቢ ሻወር ስታከብሪ ምናምን ነገርና ዛሬ ፖስተት ነው ዛሬ የፖስተትኩት ነው ፎቶ ቤት ሄጄ ፎቶ ስቱዲዮ ተነስቼ ደርሶ ዛሬ ፖስት ፎቶውን አለምጥልኝ ፎቶውን እኮ ፎቶውን ዛሬ ነው ፖስት ያደረኩት እና መቼ ነው ገንፎ የምንበላው ሰወልድ አይደለ ገንፎ የሚበላ እኮ ቀኑ ደርሷል ወይ ለማለት ነው አንድ ወር ምን ተወሪ ነው አሁን አንድ ወር ቀረ ሳይ እናመሰግናለን ደክሞሻል አንቺም በጣም እናመሰግናለን አሁን ግን መልካምሽ እሺ thank you so much for coming ፓዝል ስመጣብኝ ቆይ ልግጣሙ ፓዝል ኪው